መቁረጥ እንጂ ከቆረጠች የሚመልሳት ሰው የለም። በተለይ አፍቃሪ ሴት እና ወንዶችዬ የምታፈቅራችሁን ሴት ተንከባክባችሁ ያዙ። አንዴ ካመለጠቻችሁ አታገኟትም። እውነቴን ነው የምናገረው። አሁንም አብርሽን ሩታ በጣም ተወደው ነበር፣ ታፈቅረው ነበር። ይሄ ሀገር ያወቀው ፀሐይ የሞቀው ነው። ታውቃላችሁ፣ በፊትም ማለት ነው እንደምትወደው እንደምታፈቅረው በጣም ታውቃላችሁ። አሁን ላይ ግን ተስፋዋ ቁርጥርጥ ብሏል። በቃ ተስፋዋ ሙጥጥጥ ብሏል። ከሱ ጋር ያላት ነገር ሁሉ ጨርሳለች። ምክንያቱም አፍቃሪ ሴት ነበረች። አያችሁ፣ አፍቃሪ ሴት ሲያፈቅራችሁ ትክክል ሆናችሁ ካላፈቀራችሁ ወንድሞቼ እንደዚህ ተንሰፍስፋ የምትወዳችሁን ሴት ታጣታላችሁ ማለት ነው። አያችሁ አይደለ? አብርሽ ታሟል፣ ለምን ደውለሽ እንኳን አትጠይቂውም ሲሏት፣ ለምን ነው የምጠይቀው ነው እያለች ያለችው። አሁንም ልጅቷ ከጎኑ እየሄደች አይደለም። ይች ልጅ እኮ አይፈረድባትም እኮ ወዶች፣ ሩታ እኮ አይፈረድባትም ባይነኝ እንዴ ያቺ ልጅ አሁንም ከህይወቱ እየወጣች አይደለም እኮ አብረው ዛሬ ጭራሽ አብሬ ልደር እያለች ነበር። እውነት ለመናገር ሰላም፣ እንዴት ናችሁ? ደህና ናችሁ? ያለው አለምን እንደዚህ ቤት አዲስ ኮናችሁ ቤተሰብ ነው አብራችሁ ላለችሁ አመሰግናለሁ። ሰላም ጤና ፍቅር ከእናንተ ጋር ይሁን። ብቅ ብያለሁ በአዲስ ቪዲዮ። የቪዲዮ ተመቻችሁ? ላይክ፣ ሼር፣ ኮሜንት አስተያየት ስጡበት። ወዳችኋለሁ። ጠፍቻለሁ። አዎ እናንተም እያበረታታችሁኝ አይደለም። ለዛም ነው የጠፋሁት። ዛሬ ሩታ መታለች። ከመሸ እንግዲህ አብርሽም መጥቷል ከዛች ጋር ማለት ነው። ዛሬ ጭራሻችሁ ደግሞ ወራዳ አብሬ ልደር አለች። ዝግቡ ማርና ክርስቶስ። ኧረ ምን አይነት ነሽ? የእርሜላ የምትበይ ሴትዮ ግን ምን አይነት ሴት ነሽ? እንዲሁ ትንሽ ላፈሽ እንኳን አይከፍሽም እንዴ? አብሬ ልደር ይባላል እንዴ? ኧረ አይባልም። ምን ሆነሽ ነው? በስመ አብ። ኢትዮጵያ ላይ እኮ ወንድ የሌለን ያስመሰልሽው አሁን ላይ ማለት ነው እንዴ። ሩት የያዘችው ነው እንደሚያምርሽ። ምን ሆነሽ ነው? እንዲሁ ለስራም ቢሆን ክብርሽን ብታስጠብቂ ጥሩ ነው። የኔ እናት አብሬ ልደር አይባልም። እንዲህ ልጅ እንዴት ተስፋ ላትቆርጥ ነው እንዴ ታዲያ? ሩታ እንደዚህ የሆነች እቺ እየተላላጠች ላው ላይ እንደዚህ የሆነች አንተ ደግሞ ከህይወት ውጭልኝ ብለህ ትታበቃ ምንድነው አብረሃት የምትሆነው? እኔ እኮ ይገርመኛል። አንዴ እጇን ትይዛታለህ፣ አንዴ አንገቷን ጠቅፋታለህ። ምን አስፈለገ? ብቻ ይደብራል ከሚባል በላይ። እኔ ሩታ በምትወስነው ውሳኔ አልቃወማትም። ምክንያቱም በምታየው ነገር ነው ሩታ የምትወስነው። አፍቃሪ ሴት ናት፣ አፍቅረዋለች፣ ለሱ ዝቅ ብላለች። የማይገባት ሆናለች። ይህ ሀገር የሚያውቀው ነው። የማይገባት ነው የሆነችለት። ወታ የፍቅር ጥያቄ እስከ ማቅረብ ድረስ የደረሰችለት ነው አብርሽ ማለት። እሱን ረስቶት ባለፈው ለታ ደግሞ የሆነ ቃላት ሲናገር ሰምቼ በጣም ነው የተናደርኩት። ገባችሁ? ወንድ ልጅን ቅጥቅጥ ብላችሁ ስትወዱት እንትን ይላችኋል፣ አናታችሁ ላይ ይወጣል ማለት ነው። አለቀ። ይሄ መጨረሻው። ተሄደች ደግሞ አትገኝማ። ልባምን ሴት ማንም አያገኛት። አሁን ላይ ቆንጆን ሴት ማገኘት ሲምፕል፣ ቆንጆን ሴት ማገኘት ሲምፕል ነው። ታገኛላችሁ በሰከንድ። ልባምን ሴት ግን አታገኟትም በሰከንድ። ብዙ ዋጋ ታስከፍላችኋለች፣ ብዙ ታስለፋችኋለች፣ ብዙ ታደክማችኋለች። ልባምን ሴት ለማገኘት ብዙ ነገር ያስፈልጋል። ልባምን ሴት ለማገኘት አያችሁ። ስለዚህ ልባምን ሴት ካመለጠች ደግሞ መመለሻዋ በጣም ከባድ ነው። ስለዚህ አንተ ግን አልገባህም ይመስለኛል አብርሽ። አሁንም እየገባ አይደለም። ነገ ትታ ስትሄድ ትትርቅህ ጎዶሏ ይሰማሃል። ለአንተ ምን እንዲሆነችልህ እሱን ረስተህ አንተ ወደዛ ወደዚህ እያልክ ስለሆነ ምንም ማድረግ አይቻልም። እግዚአብሔር ልቦና ይስጥህ ነው የምለው። እንግዲህ ሁዶችዬ ሌላ ምንም ልል አልችልም። ሩታ ግን ተስፋ ባትቆርጭ ጥሩ ነው። የኔ እናት አፍቃሪ ነሽ፣ አፍቅረሽው ነበር፣ ልብሽንም ሰጥተሽዋል አሳልፈሽ። ነገር ግን እሱ አልተገኘልሽም እንዳንቺ ሆኖ። ስለዚህ ምርጫሽን ያንቺ ነው እላለሁ። በዚህ አጋጣሚ ውዶችዬ ይሄን ለማለት ነው። መልካም ቆይታ። ባይ ባይ። ደህና ሁኑልኝ።